የአማራ ሕዝብ የስስት ልጅ የሆነውና የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ክተት ማወጁ ተነግሯል። በቅርብ አንድነትን ይፋ አድርጎ አስደናቂ ድል እየተቀዳጀ ያለው አፋብን በአራቱም የአማራ አውራጃዎች የሚገኙ ኮማንዶችን እንዲዘጋጁ ለወታደራዊ አዛዦች ትዕዛዝ የተሰጠ ሲሆን በተመሳሳይ ሰዓትና ቀን በሁሉም ቦታ ታምረው የተባለ ኦፕሬሽን ለመስራት ነው ክተቱ የታወጀው ተብሏል። ለአንድ ሳምንት ሊቆይ ይችላል ለተባለው ለዚሁ ድንቅ ኦፕሬሽን አርበኛው የክተት ጥሪውን ያቀረበው የአፋብንን ምስረታና የፋኖ አንድ መሆንን ተከትሎ በተለያየ መንገድ በደል የደረሰበትን የአማራን ሕዝብ ለመካስና በፕሮፓጋንዳ የተጠቀለቀውን የብልጽግናን ቤትን ለማተራመስ ነውም ተብሏል። ክተቱን የተመለከተ ዝርዝር መረጃ ይዘናል። ፋኖ በመሳሪያ መንበሽበሹ ተገልጿል። ለቀናት ከባድ ውጊያ እየተደረገበት ባለው የጋሸና ሐሙሲት ግንባር የፋኖ ኃይሎች ያገዛዙን የመሳሪያ መጋዘን ሰብረው የትጥቅ ባለቤት መሆናቸው እየተነገረ ነው። በዛሬው ዕለት እኩለ ሌሊት ላይ ያገዛዙ ካምፕ ሰብረው የገቡት የፋኖ ኃይሎች አገዛዙ አሉኝ የሚላቸውን የቡድንና የነፍስ ወከፍ መሳሪያዎችን ታጥቀው የወጡ ሲሆን ካምፕ ውስጥ በነበሩ ታጣቂዎች ላይ በተፈጸመ ኦፕሬሽን ደግሞ በርካታ ታጣቂዎች ተገድለዋል። የአብይ አህመድን ስርዓተ ዕድሜ ለማራዘም ሲሉ ለመከለብ መሆን የቀጠሉት ሚኒሻና አድማ ብተና አባላት ከፋኖ ጋር ከተደረገው ውጊያ በኋላ በመከላከያ መመታታቸውም ተገልጿል። ሌላኛው መረጃችን ነው። ደጀን ክፍለ ጦር ስታይሽ ከተማ ዙሪያ ጠላት ላይ ሰብአዊ ጉዳት በማድረስ ድል አስመዘገቡ። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በደጀን ክፍለ ጦር ስታይሽ ከተማ ዙሪያ በርካታ ያገዛዙ ኃይል ቦመቷል። ይህንን የተመለከተ መረጃም ይዘናል። ሰላም ጤናና ክብር ባላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን እያልን የምንመኝላችሁ ተከታታዮቻችን እንሆ የሰዓቱ ዜና ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ሁኑ። የአማራ ሕዝብ የስስት ልጅ የሆነውና የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ክተት ማወጁ ተነግሯል። በቅርብ አንድነቱን ይፋ አድርጎ አስደናቂ ድል እየተቀዳጀ ያለው አፋብን በአራቱም የአማራ አውራጃዎች የሚገኙ ኮማንዶችን እንዲያዘጋጁ ለወታደራዊ አዛዦች ትዕዛዝ የሰጠ ሲሆን በተመሳሳይ ሰዓትና ቀን በሁሉም ቦታ ታምረው የተባለው ኦፕሬሽን ለመስራት ነው ክተቱ የታወጀው ተብሏል። አንድ ሳምንት ሊቆይ ይችላል ለተባለው ለዚሁ ድንቅ ኦፕሬሽን አርበኛው የክተት ጥሪውን ያቀረበው የአፋብንን ምስረታና የፋኖ አንድ መሆኑን ተከትሎ በተለያየ መንገድ በደል የደረሰበትን የአማራን ሕዝብ ለመካስና በፕሮፓጋንዳ የተጠለቀለቀውን የብልጽግናን ቤት ለማተራመስ ነውም ተብሏል። አርበኛው በሰጠው በዚሁ ቀጭን ትዕዛዝ እንደ ተረብ ተወርዋሪ የፋኖ ታጣቂዎች ትጥቅና ስንቃቸውን አዘጋጅተው እየተመሙ ነው የተባለ ሲሆን አገዛዙ ሊቋቋሙ የማይችለው ምት ሊያስተናግድ መሆኑም ተነግሯል። የአርበኛውን የክተት ጥሪ የተቀበሉት የፋኖ አባላቱ በዋናነት ምሽጎችን የማፍረስ ወታደራዊ ካምፖችን የመቆጣጠር የአገዛዙን ታጣቂዎች እጅ እንዲሰጡ የማድረግ ፈቃደኛ ያልሆነውን የመሸኘት የብልጽግና ካቢኔን የምድር ቆይታ የማሳጠርና ከተሞችን የመቆጣጠር ስራን እንደሚሰሩ በይፋ ተነግሯል። የሚፈጽመውን ተናግሮ ወደ ጦር ግንባር የሚተመው ደፋሩ የአማራ ሕዝብ የአይን ብሌን ፋኖ የዞን ከተሞችን ሙሉ በሙሉ የመቆጣጠር የመጀመሪያ ግቡ መሆኑን ተነግሯል። በዚህም የብልጽግና አመራሮች መሸሸጊያ የሆኑ የዞን ከተሞች በፋኖ የተከበቡ ሲሆን ገዛዙ ከባድ መሳሪያዎቹን ከመሃል ከተማ እያስወጣ መንገድ ላይ እያቆሙ መሆኑም ተነግሯል። ከዚህ በፊት በሚፈጸመው ኦፕሬሽን ጥቁር ክላሽ አንግበው የገቡ የፋኖ አባላቱ ታንክና ዙ 23 መድፍና ዲሽቃን ወደ አመድነት ሲቀይሩት እንደነበርም ይታወሳል። በዚሁ የአርበኛ ዘመነ ካሴ የክተት አዋጅ ሳቢያ ብልጽግና ትርምሱ እንደወጣ የተነገረ ሲሆን ያረጋ ከበደ ካቢኔም ዳግም ላይሰበሰብ እየተበተነው ተብሏል። የፋኖን ክንድ መቋቋም ያቃተው ራሱን ጥምር ጦር ብሎ የሚጠራው ቡድን በአማራ ክልል የሚቆይበት ጊዜ አጭር መሆኑን ተረድቶ ገዥ መሬቶች እየለቀቀ ሲሆን ፋኖም አንድነቱ ከተመሰረተ በኋላ በቀደመ ክብሩና ሞገሱ በድል እየተገማሸረ እንደሚገኝ ተገልጿል። በሌላ መረጃ ፋኖ በመሳሪያ መንበሽበሹ ተገልጿል። ለቀናት ከባድ ውጊያ እየተደረገበት ባለው የጋሸና ሐሙሲት ግንባር የፋኖ ኃይሎች ያገዛዙት የመሳሪያ መጋዘን ሰብረው የትጥቅ ባለቤት መሆናቸው እየተነገረ ነው። በዛሬው ዕለት እኩለ ሌሊት ላይ ያገዛዙ ካምፕ ሰብረው የገቡት የፋኖ ኃይሎች አገዛዙ አሉኝ የሚላቸውን የቡድንና የነፍስ ወከፍ መሳሪያዎች ታጥቀው የወጡ ሲሆን ካምፕ ውስጥ በነበሩ ታጣቂዎች ላይ በተፈጸመ ኦፕሬሽን ደግሞ በርካታ ታጣቂዎች ተገድለዋል። የአብይ አህመድን ስርዓት ዕድሜ ለማራዘም ሲሉ ደመ ከለብ መሆን የቀጠሉት ሚኒሻና አድማ ብተና አባላት ከፋኖ ጋር ከተደረገው ውጊያ በኋላ በመከላከያ መመታታቸው ተገልጿል። ቀጠናው ከዚህ በፊትም ያገዛዙ ዘመናዊ መሳሪያዎች በፋኖ ገቢ የሆኑበት ሲሆን የብልጽግና ጀነራሎችም ለፋኖ መረጃ ይሰጣሉ በሚል ነው ሚሊሾች እንዲመቱ እያደረጉትም ተብሏል። የፋኖን ፈርጣማ ክንድ መቋቋም ያቃተው ራሱን መከላከያ ብሎ የሚጠራው ቡድን ምት በደረሰበት ቁጥር ሚሊሻና አድማ ብተናን በባንዳነት ስሎ እየጨረሳቸው መሆኑም ተገልጿል። እንደ ድመት የራሱ ልጆች ክፉ እየበላ ያለው ብልጽግና በዛሬው ዕለት ውጊያ የሚሊሻ አዛዡን ማጣቱም ተነግሯል። በተያያዘ በዚሁ ግንባር ደጀን ክፍለ ጦር እስታይሽ ከተማ ዙሪያ ጠላት ላይ ሰፋዊ ጉዳት በማድረስ ድል አስመዝግበዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በደጀን ክፍለ ጦር እስታይሽ ከተማ ዙሪያ በርካታ የጠላት ሰራዊትን እምሽክ ተደርጓል። በ13 2018 ዓ.ም መነሻውን ከጋሸና አድርጎ ሲተለተል በነበረ የአገዛዙ ሰራዊት ላይ በተደረገ ሽኝት ደማቅ ታሪክ ተሰርቷል። ደጀን ክፍለ ጦር ጽናት ሻለቃ
አድስጌ በተባለች ቦታ ላይ የብርሃን ጁላን ሰራዊት ዙር ጥምጥም ቀጥቀጣ ውስጥ በማስገባት የአማራን ሕዝብ ሊጨፈጭፍ የመጣውን የጁላን ሰራዊት በ11 እርምጃ የተወሰደባቸው ሲሆን 13ቱ ላይ ከባድ ቁስለኛ ተደርገዋል። ምንም እንኳን ጠላት እንቅስቃሴው በዙ 23 ታጅቦ ቢሆንም ቅሉ ከፋኖ ባሩድ ፈጽሞ ራሱን ሊታደግ አልቻለም። ስለሆነም በደጋው መብረቅ ኮር አህዶች በተለያዩ ቦታ ላይ በደረሰበት መራር ብትር የተነሳ በማንኛውም ቦታ በንጹሃኖች ላይ አማራ ናችሁ በማለት ወጣቱን እየገደለና እየደበደበም የድንበራ ፍርጠጣውን ተይዞታል። በሌላ መረጃ ብሬን አፍ አውጥቶ የመሰከረለት ጀግና መስዋዕት መሆኑ ተገልጿል። ወይም ራሽፎርድ ይባላል። ብዙዎች ሬሽን እያሉ ይጠሩታል። በደላንታ ወረዳ ዘልሆን አካባቢ ተወልዶ ያደገ ግስላ ነው የተወለደው። ጀግናው በክብር ማረፉ ተገልጿል። አርበኝነት ህይወቱ በ2012 ዓ.ም ነበር የጀመረው። ከምስራቅ የፋኖ ምስረታ ጀምሮ እስከዚህ ዕለት ድረስ የአማራን የህልውና ትግል ግንባር ቀደም አርበኛ ሆኖ ሌት ከቀን በራና ቁሩ ሳይገድበው እንቅልፍ ሳይንቀላፈው ግንባር ላይ የሚገኝ ቁጡ ነበር። ተራራን እንደ ሜዳ ይረማመዳቸዋል። ሬሽን ከጎንደር እስከ ሸዋ ምድር ያሉ ተራራና ሸለቆችን ብሬንን አንግቡ ተንጎባሎባቸዋል። ጠላትንም አንበርክኮበታል። ብሬንን ቆሞ ከጥላት ቅንድብ ላይ የሚያርከፈክፍ ወጣት ግስላም ነበር። በደላንታ ግንባር የንጥጉናውን የጥላት ምሽግ በመደርመስና በርካታ የጥላት ኃይልን በመደምሰስ ስለ አማራ ህዝብ ነፃ ማውጣት ሲል አንድያ ህይወቱን አሳልፎ ሰጥቶ ክቡር መስዋዕትነትን ተቀብሏል። አርበኛ ተመቸ በርዲሁን ለዓመታት በዱር በገደል ሲዋደቅ ቆይቶ በመጨረሻም የናሸናፊ ዓለሙን የነሞላ ደሴን የነሙሐመድ ቢሆነኝን የናስቻለው ደሴን የነጎቤ መልኬን የህቅታ ጽዋን በአርበኝነት ጸጋ ተቀብሏታል። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነትና በታማኝነት የሚታወቀው የኤርትራ የስለላ መዋቅር ከውስጥ የተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ የትንታኔ ሪፖርት አጋለጠ። ሆርን ሪቪው ዛሬ በወጣውና ጥልቅ የደህንነት ምንጮች በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት መሆኑን አመላክቷል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ህግደፍ ለዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንብ ስንጥቅ እያሳየ ነው ብለዋል። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እያዞሩ ነው። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጡ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዝዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝዳንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱት ተጠቁመዋል። ምንም እንኳን ኢትዮጵያ ይህንን የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዝዳንት ኢሳያስን ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህንን እርምጃ ያልወሰደችው በአካባቢው ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥታ ጣልቃ ገብነት የሚያስከፍለውን ጂኦፖለቲካዊ ዋጋ በመፍራት ነው ተብሏል። ለኢትዮጵያ የኤርትራ ደህንነት መኮንኖች መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባው ይህ ማለት የአስመራን የስለላ ጥበብ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራል። የኤርትራ ትልቁ መሳሪያ የነበረው ሚስጥራዊነት አሁን ወደ ጉዳትነት ተቀይሯል። ዛበሻ የተመለከተው ሪፖርቱ እንዳመላክተው ይህ ጉዳይ በሚስጥር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጥረውን የስነ ልቦና ጫና የከፋ ይሆናል። እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ተደርጎ እንዲጠረጠር ያደርጋል። ታማኝነት ሲሸረሸርና የውስጥ መተማመን ሲጠፋ የመንግስት ጥንካሬ ወደ ቲያትር ይቀየራል። ሪፖርቱ ሲደመድም የአፍሪካ ቀንድ አሁን የገባበት ምዕራፍ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በሚስጥር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ነው ብሏል። ኢትዮጵያ ይህንን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መደራደሪያ መሳሪያ የሚለው የጊዜ ጉዳይ ይሆናል። የአሜሪካ ልዩ መልእክተኛ በዩክሬን ሰላም ዙሪያ ከሩሲያ ፕሬዝዳንት ጋር ሊወያዩ ነው። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር በዩክሬን የሰላም ሁኔታ ላይ ለመወያየት ዛሬ በሞስኮ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚገናኙ ተናግረዋል። በስዊዘርላንድ ዳቮስ ከተማ እየተካሄደ ካለው የዓለም ኢኮኖሚ ፎረም ጎን ለጎን ከዩክሬን ባለስልጣናት ጋር ውይይት እንደሚያደርጉ ገልጸዋል። በጉዳዩ ላይ የሚደረጉት ሁሉም ስብሰባዎች በጥሩ ሁኔታ እንደሚካሄዱ ተስፋ አድርጋለሁ፣ ሰላም ያስፈልገናል ብለዋል ልዩ መልእክተኛው። ዊትኮፍ ለ4 ዓመታት ገደማ የዘለቀውን የሩሲያና የዩክሬን ጦርነት ለማቆም የሚያስችለውን ስምምነት የመጨረሻ 10% ላይ ለመድረስ መቃረባቸውን ገልጸዋል። ኪየቭ በአብዛኛው የሰላም እቅድ ላይ መስማማቷን ብትገልጽም አስቸጋሪው የግዛት ጥያቄን ጨምሮ የቁልፍ ጉዳዮችን አሁንም እንዳልተፈቱ ትናገራለች።
ብላለች። በተጨማሪም ዩክሬን ሞስኮ በድጋሚ ጥቃት እንዳሰነዘር ለመከላከል ወሳኝ ናቸው ስለምትላቸው ከጦርነት በኋላ የሚሰጡ የደህንነት ዋስትናዎች ላይ ሀገሮቿ ግልጽ ማብራሪያ እየፈለገች ነው። ይህ የሰላም ንግግር እየተካሄደ ያለው ሞስኮ በብርቱ የክረምት ወቅት የዩክሬን የኃይል መሰረተ ልማቶች መምታቷን በቀጠለችበት ወቅት ነው። ዋሽንግተን ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ውስጥ የተከሰተውን እጅግ አስከፊ ግጭት ለማቆም ስምምነት ላይ ለመድረስ የምታደርገውን ጥረት ከቅርብ ወራት ወዲህ አጠናክራለች ያለው ኤኤፍፒ የዜና ወኪል ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁ ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ